ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ የዩቲዩብ ቤተሰቦቼ? አመሰግናለሁ። ላይ አሁን ዩቲዩቤ 2500 እየገባ ነው እና ሰብስክራይብ አድርጉኝ። የምትፈልጉት ነገር ካለ ኢንሻአላህ በታማኝነት እሰራለሁ። በተለይ ውጭ ሀገር ላላችሁ እህት ወንድሞች በታማኝነት ለመስራት ዝግጁ ነኝ እና አናግሩኝ። ያው እኔ ስለኔ ደግሞ ማወቅ ከፈለጋችሁ 12 አመት አረብ ሀገር ሰርቻለሁ። አገሬ ከገባሁ 2 አመቴ ነው። 2 አመቴ ግን አልሞላም፣ ግን ሊሆን ነው። ግን እስካሁን ድረስ ቋሚ ስራ የሚባል ነገር አልጀመርኩኝም። በጣም ከባድ ነው ኢትዮጵያ። የመዳም ቅመሞች ራሳችሁ ጠብቁ፣ ብራችሁን ሴፍ አርጉ፣ መዝናናት አታብዙ። ብዙ ሰው ያወራል ስለዚህ ነገር ስለ መዳም ቅመሞች የቤተሰብ ቅመሞች ልጨምርላችሁ ነው እና ያንሳቸዋል። ወላሂ ከባድ ነው። የሰው ሀገር ይህንን አመት ቆይቶ ገብቶ ሀገርም ስራ ለመስራት ማለት በጣም ይከብዳልና እስኪ የምትፈልጉት ነገር ካለ አናግሩኝ በኮመንት። ኢንሻአላህ በታማኝነት እኔ ላገለግላችሁ ዝግጁ ነኝ እና የምትጠይቁት ነገር ስለ ኢትዮጵያ እኔም አረብ ሀገር ስለኖርኩ ያው ኢትዮጵያ መጥቼ ደግሞ የተወሰነው ነገር ያየሁት ነገር የታዘብኩት ነገር ስላለ ለእናንተ ይጠቅመናል እስከምንመጣ ነገር ያላችሁ የምትፈልጉት ኢንፎርሜሽን ንገሩኝ፣ ጻፉልኝ፣ በኮሜንት መልስላችኋለሁ። ደግሞ ከኔም በላይ የሚያብራሩ አሉ። በተለይ ከአረብ ሀገር የመጡ ልጆች አይዋሹም እና አድምጧቸው። ውሸት የለባቸውም፣ እውነታው ነው የሚናገሩት እና በቃ መተግበር አለባችሁ። መስማት ብቻ አይደለም፣ ተግባር ላይ አውሩ። መጥታችሁ ከምታለቅሱ ከምታብዱ ይሻላችኋል። ወላሂ በጣም ከባድ ነው ኢትዮጵያ በጣም